እንዴት ናችሁ? እዚህ ጋር እንግዲህ ዛሬ ለማየት ምን ሞክረው በዋነኝነት ምንድነው እኛ ያለን ቀፎ ወይም ደግሞ የዚህ የስልክ መተግበሪያችን እዚህ ጋር ማየት የምትችሉት ውስጡ ምን አለው ወይም ደግሞ ከቴሌኮሙኒኬሽን አንፃርስ ደግሞ ምን ውስጡ ይይዛል የሚለውን አብረን ለማየት እንሞክራለን ማለት ነው። ስለዚህ እንግዲህ ባጭሩ ሰብሰብ አድርገን ለመመልከት ስልካችን ውስጥ የመጀመሪያው የምናገኘው ከቴሌኮሙኒኬሽን ጋር የተያዘ ክፍል ምንድነው ብለን ስናስብ የሞደም ወይም ደግሞ ሞገዶችን የምንቆጣጠርበት ክፍል ነው ማለት ነው። የዚህ ስራ በዋነኝነት ምንድነው ስንል የተለያየ ሲግናል ነው እንግዲህ ከውጭ የምንቀበለው ስልካችን ሁለተኛው ትውልድ አምስተኛውን ትውልድ ሊያስተናግድ ይችላልና ያንን ለመስራት ወይ ደግሞ ሲግናሎቹን ሞገዶቹን ለማስተላለፍ የሚጠቅመን ክፍል ነው ማለት ነው በዋነኝነት እንዲሁም ደግሞ ለመቀየር በሚፈለገው መጠንና መልክ ማለት ነው። ሌላው የምናገኘው ስልካችን ላይ በሁለተኛ ደረጃ ምንድነው አንቴና ነው። ስለዚህ አንቴና ደግሞ ስንል ስልካችን ላይ ብዙ ጊዜ እንደ ሬዲዮ እንደዚህ ቆሞ ምናምን ላናየው እንችላለን። ምክንያቱም በስልኮች ላይ ቀድሞ ድሮ ሬዲዮ የሚመሳሰሉ አንቴናዎች ነበሩ። ሌተር ግን እነዛን አላየናቸውም አናገኛቸውም ብዙ ጊዜና የሆነው በምን ምክንያት ነው? ተሻሽሎ በመምጣታቸው ነው። አንቴናዎቹ ወይም ደግሞ ስልክ ውስጥ ይሄ ኢምቤድ የሚደረጉ የሚቀበሩ ስማርት የምንላቸው አይነቶች አንቴና በመምጣታቸውና እንደዚህ አይነት የብረት ዘንጎችን መመልከት ስላቆምን ነው። ስለዚህ አጥቁ ምንድነው ሲባል አንቴናው ያው ሞገዶቹን በማሰራጫት ለመቀበል ለመመለስ እንዲሁም ደግሞ ደረጃቸውን ከፍ ከማድረግ ብዙ ጊዜ ደግሞ የምናስበው ምንድነው ረብሽ ወይም ደግሞ ብዙ ጊዜ በተርሙ ኖይዝ ብለን የምንጠራውን ነገር ለመቆጣጠር እንዲሁም ደግሞ የተለያየ መላክን መቀበልን እነዚህን ስራዎችን ለማከናወን በጣም እጅግ አስፈላጊ ክፍል ነው። ብረቱ ብቻ ነው አንቴና የራሱ ደግሞ የታችኛው ክፍል እንዳለው ባለፈው አይተን ነበር ማለት ነው። ሌላ የምናየው ምንድነው በስልካችን ውስጥ የምናገኘው እዚህ ጋር ማየት የምትችሉት የሶፍትዌር ክፍል ነው። ይሄ የሶፍትዌር ክፍል ምንድነው ስንል እንግዲህ ስልካችን የተለያዩ የቴሌኮሙኒኬሽን ሰርቪሶችን መስራት ይጠበቅባታል። ለምሳሌ ብንል ኤስኤምኤስ መላክ መቀበል አለባት፣ ዩኤስኤስዲ ዳያል ማድረግ መቻል አለባት፣ ኢንተርኔት ማስተዳደር መቻል አለባት። እነዚህን ስራዎች ለመስራት እንዲሁም ደግሞ ስልክ የድምጽ አገልግሎትን ለመደወል እንኳን ምን ያስፈልገናል? መደወያ ኪፓድ ያስፈልገናል። በብዛት የምንጠቀመው ዋይፋይ ለመጠቀም ያስፈልገን በዋነኝነት ምንድነው ከዋይፋይ ራውተሮች ጋር ማገናኘት ነው። ስለዚህ ያን ለማገናኘት ስልካችን ማስጠቀም እንድንችል ኢንተርኔት መጠቀም እንድንችል የሚያገለግለን ነው ማለት ነው። ሲም ካርድ ክፍል ወይም ደግሞ የሲም ማስቀመጫ ቦክሷን ጨምሮ እንዲሁም ደግሞ ሲሟን ማንበብ በሲማ ውስጥ ያለውን ኮንፊገሬሽን ወይም ደግሞ ኦፕሬተሩ ያስቀመጣቸውን መረጃዎች ማስተዳደር የሚያገለግለን ክፍል አለ ማለት ነው። እዚህ ጋር ያ እንዴት ነው ስንል ይሄ ሲም ካርድ ክፍል አንዳንድ ስልኮች ላይ ምን ሆኖ እናገኘዋለን? ኢሲም በመባል ወይም ደግሞ የኢምቤድድ ሲም በመሆን እናገኘዋለን ማለት ነውና የካርድ ፕላስቲክ ካርድ ብቻ ሳይሆን አንዳንድ ቦታ ላይ ምንም ነው ማለት ነው የማይታይ ግን ኪውአር ኮድ በማንበብ ብቻ ወይም ደግሞ ስልኩ ላይ በማስቀመጥ ብቻ የምናገኘውም ነው ማለት ነው። ሌላኛው ክፍል ምንድነው ስልኮች ላይ የምናገኘው የጂፒኤስ ክፍል። ይሄ የጂፒኤስ ክፍል ምንድነው ዋናው ስራው ሲባል ከሳተላይት ጋር በመገናኘት ለምሳሌ የተለያዩ ምልከታዎችን ለማድረግ የሚጠቅመን ክፍል ነው ማለት ነው። ይሄንንም ለይተን ማየት አለብን ሞባይሎቻችንን ስናይ የራሱን የቻለ ክፍል ስለሆነ ማለት ነው። ሌላ እዚህ ጋር የምናየው ብሉቱዝ ክፍል ደግሞ ይባላል። ይሄ ብሉቱዝ ክፍል ደግሞ ራሱን የቻለ ክፍል አለው። ስለዚህ እነዚህ ቅድም ከተራናቸውን በተለየ በራሱ ፍሪኩዌንሲ ራን ማድረግ የሚችል ክፍል ነው ማለት ነው። ስለዚህ የብሉቱዝ ክፍልን ስንመለከተው ምንድነው ሲባል አንዳንድ ጊዜ ፋይል ሼር ለማድረግ እንዲሁም ደግሞ የድምጽ የጆሮ ማዳመጫዎችን ሙዚቃ ማጫወቻዎችን የተለያዩ ነገሮችን ከስልካችን ጋር አገናኝተን የድምጽን አገልግሎት ለማፋጠን የቴሌቪዥንን አገልግሎት ለመቆጣጠር ለተለያየ ዓላማ ልንጠቀምበት እንችላለን ማለት ነው። ስለዚህ ይሄም ራሱን የቻለ ክፍል ነው ማለት ነው በስልካችን። እነዚህ ግንኙነት መስሪያዎች ምንድናቸው? ከብሉቱዝ ቀጥሎ የምናገኘው ምንድነው ግንኙነት መስሪያ ነው። ይሄ ግንኙነት መስሪያ ምንድነው ስንል ብዙ ጊዜ ስልካችን ላይ የምናገኘው ማይክሮፎን ያስፈልገዋል አይደል? ድምጽን ወደ ውስጥ ለማስገባት ማይክሮፎን፣ እንዲሁም ደግሞ ስፒከር ያስፈልገዋል ድምጽን ምን ለማድረግ ለማስወጣት ወደ ውጭ ሙዚቃ ልናጫወት እንችላለን፣ ስልክ ልናወራበት እንችላለን፣ ለተለያየ ዓላማ ሊውል ይችላል። ግን ይሄ ለቴሌኮሙኒኬሽን እጅግ አስፈላጊ ክፍል ነው ማለት ነው የግንኙነት ክፍል። ይሄ ብቻ ሳይሆን ለምሳሌ ታች ስክሪን ሊሆን ይችላል፣ በተን ሊሆን ይችላል፣ የሚነካኩ ስልክ ቁጥሩን እንኳን መጻፍ ይጠበቅብናል አይደል ለመደወል። እነዚህ ለማድረግ በአጠቃላይ የሚጠቅመን ክፍል አለ ማለት ነው እዚህ ጋር። ሌላ በመጨረሻ የምናየው ምንድነው ይሄን ሁሉ ክፍል ለማንቀሳቀስ የባትሪ ኃይል ያስፈልጋል። ይሄንን የፓወር ወይም ደግሞ ኢነርጂ ከየት ነው የሚያገኘው ብለን ስንጠይቅ ባትሪ ያለው ማለት ነው። እዚህ በአጠቃላይ ስልካችንን ስናያት ቀላል የምትመስል ግን ብዙ ነገሮችን በውስጧ የያዘች መሆኗን በአጭሩ ለማሳየት ነው። በዚህ ጉዳይ ላይ በይበልጥ ደግሞ ከመጀመሪያው ካየነው ሞደም ከሚለው ያው ሞጁሌሽን ዲሞጁሌሽን ኤጀንታችን ጀምሮ እያንዳንዱ ክፍል ውስጥ ደግሞ የምናያቸው ብዙ ጥልቅ ያላቸው ሐሳቦች አሉ። ስለዚህ ወደ እነሱ ደግሞ ተመልሰን ደግሞ ቀስ በቀስ የምናያቸው ይሆናል ማለት ነው። ለዛሬው ግን እዚህ ጋር ላብቃ።